ሁላችንም በሕይወታችን ውስጥ ውጣ ውረዶችን እናስተናግዳለን፣ ልክ በማዕበል በሚናወጥ ውቅያኖስ ውስጥ እንዳለን ማለት ነው። ነገር ግን ከዚህ ሁሉ በላይ የሆነ አንድ መለኮታዊ ጥበብ አለ። ይህ ጥበብ የመጣው ከአካንድ ጆቲ መቼት ሲሆን በፓንዲት ሽሪራም ሻርማቻርያጂ እየተጻፈ ነው። ዛሬ የምንመለከተው ትክክለኛ አስተሳሰብ ለገንዘብ ስኬት እንዴት ቁልፍ እንደሚሆን ብቻ ሳይሆን ለሕይወት በራሱ እንዴት መሠረት እንደሆነ ነው። እንግዲህ ለብልጽግና ትልቁ እንቅፋት ምንድን ነው ብለን ስናስብ ብዙ ጊዜ ውጫዊ ነገሮችን እንጠቅሳለን። ግን እውነታው ሌላ ነው። እውነተኛው እስር ቤት እኮ በውስጣችን የምንገነባው ነው። በአእምሮአችን ውስጥ እንደ ዘገት ሰንሰለት ወይም ደግሞ እንደ ተወሳሰበ የሸረሪት ድር የተጠላለፉ የአስተሳሰብ ቋጠሮች ማለት ነው። እና ይሄ የድህነት አስተሳሰብ ሰውን ለጥቂት ፍርፋሪ ባሪያ አድርጎ ለማቆየት ነው የሚሠራው። ግን እኛ የተፈጠርነው ለዚህ አይደለም፣ በፍጹም። ይህንን ነጥብ በደንብ እናስምርበት። በዓለም ላይ ከሁሉ የከፋው ነገር የድህነት አስተሳሰብ ነው። ከራሱ ከድህነት የከፋው ማለት ነው። አስቡት እስኪ አንድ ሰው በሀብት ተከቦ እንኳን ውስጡ የድህነት ስሜት ካለው ያ ሰው በእርግጥም ድሃ ነው። ለምን? ምክንያቱም እውነተኛው ጦርነትም ሆነ ድል የሚወሰነው እዚሁ አእምሮአችን ውስጥ ነው። እሺ፣ ታዲያ ለምንድን ነው ይሄ የድህነት ሁኔታ በብዙ ሰዎች ሕይወት ውስጥ እንደ ጥላ የሚከተለው? አንድን ሰው በዚህ አዙሪት ውስጥ እንዲቀጥል የሚያደርጉት ስር የሰደዱ ምክንያቶች ምንድን ናቸው? እስቲ ትንሽ በጥልቀት እንመልከታቸው። እንግዲህ ምክንያቶቹ እነዚህ ናቸው። እያንዳንዳቸው ልክ እንደ መርዝ የአእምሮን ብርሃን ያጠፋሉ። ለምሳሌ የላቁ ምኞቶችን ማጥፋት፣ በስንፍና ውስጥ መዘፈቅ፣ ልብን በጠባብነት ማሰር እና ደግሞ በተስፋ መቁረጥ ጨለማ ውስጥ መስመጥ። አዎ እነዚህ ኃይሎች ሲደማመሩ ነው አንድን ሰው በእጦት አዙሪት ውስጥ ለዘላለም ሊያስሩት የሚችሉት። ግን ከዚህ ሁሉ ጨለማ እስር ቤት መውጫ መንገድ አለ። ከአስተሳሰብ ሰንሰለት በላይ የሆነ በጣም ሰፊ እና ገደብ የለሽ እውነት አለ። ይህ እውነት የማያልቅ አቅርቦት ሕግ ተብሎ ይጠራል። ይህ ማለት የአጽናፈ ዓለሙ መሠረታዊ የልግስና ሕግ ነው። ከጠባቡ የአስተሳሰብ ክፍል ወጥተን ወደ ሰፊው የጠፈር ምህዳር የምንሸጋገርበት መንገድ ነው ማለት ነው። ኦሪሰን ስዊት ማርደን ምን እንደሚል ስሙ። የተፈጠርነውን ለደስታ ደስታን ለመግለጽና ለመበልጸግ ነው። ችግሩ የማያልቅ የአቅርቦት ሕግን አለማመናችን ነው። እንኖራለን። ይህ ማለት ምን ማለት ነው? የተትረፈረፉ የአጽናፈ ዓለም ወንዝ ሁሌም ይፈሳል። ችግሩ ያለው ወንዙ ጋር አይደለም። ችግሩ ያለው እኛ በጥርጣሬና በፍርሃት በምንገነባው ግድብ ላይ ነው። ይህንን መለኮታዊ ፍሰት ስናምንና ስንከፍትለት ብልጽግና እንደ ወርቅ ወንዝ ወደ ሕይወታችን ይጎርፋል። ይህ ሕግ በሌላ ስሙ የመሳብ ሕግ በመባልም ይታወቃል። ሐሳቡ ቀላል ነው። የውስጣችን ዓለም የውጭውን ዓለማችንን ይፈጥራል። ልክ እንደ ሂሳብ ቀመር በጣም ጥብቅና ማይለወጥ ነው። አዎንታዊ የአእምሮ ዝማሌ ብልጽግናን ይስባል፣ አሉታዊው ደግሞ እጦትን ይስባል። ምርጫው ሁሌም የራሳችን ነው። እዚህ ላይ ልዩነቱን በደንብ ማየት እንችላለን። በአንድ በኩል አሉታዊ አእምሮ አለ። በፍርሃትና በጥርጣሬ የተሞላ የገቢን ፍሰት የሚያንቅና የሚያጠብ ነው። ልክ የብርሃን ምንጭን እንደሚሸፍን ግራጫ ጭጋግ ማለት ነው። በሌላ በኩል ደግሞ ፈጣሪ አእምሮ አለ። ይህኛው በእምነት የተሞላ ክፍትና በጣም ሰፊ ነው። ውጤቱስ የተትረፈረፈውን የወርቅ ፍሰት በኃይል ወደ ራሱ ይስባ። እሺ፣ በጣም ጥሩ። ታዲያ ይህንን ፈጣሪ አእምሮ እንዴት ነው የምንገነባው? መልሱ ልክ ለዲፓወሊ በዓል ቤታችንን እንደምናጸዳውና እንደምናስውበው አይነት ነው። ልክ እንደዛው የአእምሮ ቤታችንን ማደስ አለብን። ይሄ ሂደት የውስጥ ዲፓወሊ ይባላል። የውስጣችንን ዓለም በብርሃን የምንሞላበት የተቀደሰ ተግባር ነው። ሂደቱ ደግሞ 3 ቀላል ደረጃዎች አሉት። አንደኛ ማስዳት ነው። የጥንቃቄ ማድረጊያ የሚባል የብርሃን መሳሪያ እንጠቀምና የስስትምና የጠባብነትን የአእምሮ ሸረሪት ድሮችን እንጠራርጋለን። ከዛ ሁለተኛ ማብራት ነው። እያንዳንዱን የአእምሮ ጥግ በተስፋ ደማቅ ብርቱካናማ ቀለም እንቀባዋለን። በመጨረሻም ማሰዋብ፣ የአእምሮ ግድግዳዎቻችንን በደስታ በተስፋ እና በጋለ ስሜት በሚያንጸባርቁ ምስሎች እናስዋባለን። እንግዲህ የአእምሮ ቤትን ማስዳት ይሄ የመጀመሪያውና በጣም ወሳኝ እርምጃ ነው። ግን የውስጥ ለውጥ ብቻውን በቂ አይደለም። በፍጹም ያንን የውስጥ ብርሃን ወደ ውጭው ዓለም ማምጣት አለብን። ትክክለኛውን አስተሳሰብ ወደ ትክክለኛ ተግባር መለወጥ አለብን ማለት ነው። እውነተኛ ውጤት የሚመጣው እዚህ ጋር ነው። እውነተኛ ብልጽግና በጠንካራ መሠረቶች ላይ ነው የሚገነባው። እነዚህም ትጋት፣ ቁጠባ እና ራስን ያለማቋረጥ ማሻሻል ናቸው። እነዚህ ሦስቱ ልክ
ወደ ፀሐይ መውጫ እንደሚወስድ የብቃት እና የጥረት መሰላል ናቸው። እዚህ ጋር ምርጫው ሁሌም ግልጽ ነው። አስቡት፣ በአንድ ሚዛን ላይ በጥበብና በቁጥባ የሚገነባ የወርቅ ክምችት አለ። በሌላኛው ሚዛን ላይ ደግሞ በፍትወትና በብክነት የሚመራው ሁሉን ነገር የሚያጠፋ የጨለማ ደመና አለ። የትኛውን እንደምንመርጥ መወሰን የሁላችንም ድርሻ ነው። እሺ፣ አሁን ደግሞ እይታችንን ከግል ስኬት ትንሽ እናስፋው። የኢንዲቪጁዋል ግለሰብ የሚያመጣው የውስጥ ብርሃን ሲደማመር መላውን ዓለም እንዴት ሊያበራ እንደሚችል እስቲ እንመልከት። ምክንያቱም የግል ለውጥ ለዓለም አቀፋዊ ዝግመተ ለውጥ መሠረቱ ነው። ይህ ማለት ዓለምን ለመለወጥ መጀመሪያ ራሳችንን መለወጥ አለብን። እውነተኛና ዘላቂ ለውጥ የሚመጣው ከስነ ልቦናዊ ለውጥ ነው። ከውስጡ ነው የሚጀምረው። የልብ አንድነትን ስንመለከትና በጋራ ስናድግ ነው ለውጥ የሚመጣው። የሶክራትስ ጥንታዊ ጥበብ የዛሬውን መልእክት በጣም በሚገርም ሁኔታ ነው የሚያጠቃልለው። የለውጥ ምስጢሩ ጉልበትን ሁሉ በአሮጌው ላይ በመታገል ሳይሆን በአዲሱ ላይ በመገንባት ላይ ማተኮር ነው ይላል። ማለትም ኃይላችንን የምናውለው አሮጌውንና የበሰበሰውን በመታገል ላይ አይደለም። አዲስና ብሩህ ነገር በመገንባት ላይ ነው። ትኩረታችን ፈጠራ ላይ ሲሆን አሮጌው በራሱ ጊዜ ይፈረሳል። እናም በመጨረሻ ይህንን የላቀ ክህሎት ስንቆጣጠር ማለትም አእምሮን ከክፉና ጎጂ አስተሳሰቦች የማጽዳት ጥበብን ስንማር የልዑል አምላክ ለሁላችንም ያለውን የገንዘብና የመንፈሳዊ ነጻነት ፍላጎት እንፈጽማለን። ይሄ የዚህ ሁሉ ውስጣዊ ሥራ የመጨረሻ ግብ ነው። የሁላችንም መለኮታዊ መብት ነው።